እንግሊዝኛ ማውራት ለምንድን ነው የሚከብደን? መጻፍ አይደለም፣ ማንበብ አይደለም፣ መስማት አይደለም። ከአራቱ ስኪሎች መናገር ለምን ይከብደናል? እኔን ጨምሮ መካሪ ብዙ ነው ራይት። ይሄን አርጉ፣ ፊልም እዩ፣ መጽሐፍ እዩ፣ እንደዚህ አርጉ። እነዚህ ሁሉ ያለማምዱናል። ኦፍ ኮርስ ብሪጅ ናቸው። ነገር ግን መጀመሪያ ሪዝኑን ራሱ አንደርስታንድ እናድርገው። ከአራቱ ስኪሎች ብዙ ነገሮችን በአንድ ሰዓት ላይ በተመሳሳይ ሰዓት ላይ ብዙ ነገር እንድናስብ የሚያደርገን ብዙ ነገሮች ሞተር ስኪላችን አክቲቭ እንዲሆኑ የሚጠበቅብን ስፒኪንግ ላይ ነው። ስፔሻሊ እንግሊዝኛ በደንብ ከሚችል ሰው ጋር ወይ ደግሞ ፎሪነር ጋር ሲሆን ጥፍት ይለናል ራይት። የመጀመሪያው ሪዝን ምንድነው? ከሁሉም ስኪሎች ሁሉንም የያዘ በመሆኑ ሁሉንም የያዘ ነው። ለመናገር አዳምጠን ነው አንብበን ነው የሆነ ቦታ ከዛ ደግሞ በሜንታል ፒክቸር ሰተነው ነው ሲጻፍ እንዴት ነው ወይ የሚጻፍኩት እዛ ጋር ነው ስናወጣው ነው። at the same time ደግሞ አይዲያ ማምጣት አለብን። አይዲያ ቶሎ የሚመጣልን ሰዎች መሆን አለብን። እንዴት ነው ይሄን ነገር ከልቲቬት የምናደርገው? ይሄንን ስኪል ከልቲቬት የምናደርገው እንዴት ነው የምንለማመደው የሚለውን ነገር የተወሰኑ ቲፖች ልስጣችሁ። የመጀመሪያው ስፒክ ኤቭሪ ዴይ 5 ደቂቃ 6 ደቂቃ ከ24 ሰዓታችሁ ላይ 5 ደቂቃ ሰውታችሁ። ለምሳሌ ዛሬ ከሰዓት 12 ሰዓት ሆኗል ራይት። 12 ሰዓት ከሆነ ከምሳ ሰዓት ጀምሮ ያረኩትን ነገር አስታውሼ ለምን አንዳንድ ሴንቴንስ አይሆንም ልጻፈው። ለምሳሌ I ate lunch past tense መሆኑን ላላቅ እችላለሁ። I eat lunch ሊሆን ይችላል ምለው it's okay ልሳሳት ነው ትክክል መሆኔ ኔክስት ታይም ላይ ማገኘው። ስለዚህ የምታስታውሱት ነገር ቀን ሙሉ ያረጋችሁትን ነገር ጻፉት። ከጻፋችሁት በኋላ በሉት። ያው ስፒኪንግ የሚመጣው መጀመሪያ ከጻፋችሁት በኋላ ነው። ጆርናል አድርጉትና ጻፉት። ይሄ መጀመሪያ ነው። ሁለተኛ ነገር keep it simple በጣም ሲምፕል የሆነ ነገር ማድረግ ትችላላችሁ። ፐርሰናል በሆነ ነገር ሁኔታ ለምሳሌ ዛሬ ጸጉር ቤት የሚሄድ ፕላን ከሆነ ያለኝ ስለዚህ ጸጉር ቤት ነው ማወራው ማለት ነው። ጸጉር ቤት ምን ማለት እንደሆነ፣ መሄድ ምን ማለት እንደሆነ፣ መሰራት ምን ማለት እንደሆነ መሞከር ነው፣ ማምጣት ነው። እነዛን ቃላት ማምጣት ነው፣ መገጣጠም ነው። it doesn't matter ጀማሪ ብትሆኑ it doesn't matter ደግሞ ሌቭላችሁ አድቫንስድ ሆኖ ፕሮፌሽናል መሆን የምትፈልጉ ሰዎች ብትሆኑ it's okay መለማመድ ነው። ሁለተኛው ይሄ ነው። ሶስተኛው ነገር ምንድነው? ሙቪ በጣም ጠቃሚ ነገር ነው። ፕሮናንሲዬሽን ያስተምረናል። አንድ ቃል በተለያዩ ቶኖች ስንለው ዲፈረንት ሚኒንጎች አሉት፣ እሱን ያስተምረናል። ከዛ በተጨማሪ ቃላት አዳዲስ ቃላትን ያስተምራል። ኮንቴክስቹዋል ክሉ ይሄ አገባባዊ ፍቺ የምንለውን ነገር ሻርፕ እንድንሆን የሚያደርገን ሙቪ ነው። ከመጽሐፍም ከኦዲዮም እንደዚሁም ከማዳመጥም በበለጠ ማለት ነው። ስለዚህ እነዚህ ነገሮችን መለማመድ ነው ማለት ነው። ስለዚህ አሁን ደግሞ ዘመነ ኤአይ ነው። በደንብ አቢዩዝ ማድረግ ነው ለዚህ ፐርፐዝ ብላችሁ ለምሳሌ ዛሬ ስለ ቀን ውላችሁ ቮይስ ሪኮርዲንግ አለው አይደለ? ትጫኑትና እንዲ ያረኩ ፕሊዝ ኮሬክት ኢት ወይም እዚህ ጋር ጽፍላችኋለሁ ግራመር ቼክ ዲስ ትሉታላችሁ። ከዛ እያንዳንዱን ነገር ይዘከዝክላችኋል። ካልገባችሁ አሁንም እዚህ ጋር ጽፍላችኋለሁ I am a beginner please dissect